በዚህ ቪዲዮ እንግዲህ ዊንዶው 11 ኤረሮችን ሞስት ኮመን የሆኑ ኤረሮችን እንዴት አድርገን በቢውልቲን በሆኑ ሲስተሞች ፊክስ እንደምናደርጋቸው አሳያችኋለሁ። ምንም አይነት ኤክስትራ የሆነ ሶፍትዌር አንጠቀምም ማለት ነው። የመጀመሪያው እንዴት የዊንዶው ሰርቪሶችን ሪስታርት በማድረግ እነዚህን ኤረሮች ፊክስ እንደምናደርግ አሳያችኋለሁ። ኪቦርዳችሁ ላይ ትመጡና የዊንዶው ምልክትንና አርን በመጫን የራን አፕሊኬሽኗን እንከፍታታለን ማለት ነው። እዚህ ጋር ምን ታይፕ እናደርጋለን? ሰርቪስ ዶት ኤምኤስሲ ብለን ቴክስት እንጽፍለታለን ማለት ነው። ከዚህ ይህንን ክሊክ ካደረግነው በኋላ እዚህ ጋር ኤስ አለች ችን ሰርቪስስ ብለን ሰርቪስስ ዶት ኤምኤስሲ ብለን ክሊክ ካደረግንለት በኋላ ኢንተር እናደርገዋለን። ኢንተር ስናደርግ የሚመጣልን ይሄ ዊንዶ ሰርቪሶች የተለያዩ ሰርቪሶችን የያዘው ዊንዶ ይሆናል ማለት ነው። ሳም ኦፍ ዘ ዊንዶውስ እነዚህ እንግዲህ ኤረር ሀፕን የሚያደርገው ባክግራውንድ ሰርቪስ ላይ ያሉት እነዚህ ሰርቪሶች በማቆማቸው ሊሆን ይችላል ማለት ነው። ለምሳሌ ፕሪንት ቢሆን አሁን እያስቸገረ ፕሪንት ማድረግ ቢሆን ኖሮ ያስቸገረን እዚህ ጋር ደን የፕሪንት ሰርቪስን ለምሳሌ ፕሪንት ስፑለርን እናየውና እዚህ ጋር መተን ይሄንን ስቶፕ ሆኖ ሊሆን ስለሚችል እንደ አዲስ እናስጀምራለን። ለምሳሌ አሁን እዚህ ጋር ወይ ስቶፕ አድርጌው እንየውና እንደዚህ ሆኖ ነበር የሚያጋጥመን። ሰርቪስ አውቶማቲክ ነው ሰርቪሱ እና ኦልሬዲ ስቶፕ ሆኗል ማለት ነው። ይሄንን ስታርት በማድረግ ሰርቪሱን ማስጀመር እንችላለን ማለት ነው። ይሄ ምን ያደርጋል ማለት ነው? ዊንዶውስን አፕዴት ያደርግልናል። ን ባክግራውንድ ኢንተሊጀንት ትራንስፈር ሰርቪስም ይሰራልናል ማለት ነው። ይህንን የምናደርገው እንግዲህ የምንፈልገውን ሰርቪስ በመምረጥ ራይት ክሊክ እናደርግበትና ስቶፕ ሆኖ ከነበረ ስታርት የምትለዋን በመጫን እንከፍተዋለን ወይም ሰርቪሱን እናስጀምረዋለን ማለት ነው። ይህ የመጀመሪያው መንገድ ነው። ሁለተኛው ደግሞ ራን ዊንዶውስ ትረብል ሹተር የሚል አለ ዊንዶውስ 11 ላይ ማለት ነው። ይሄ ምንድን ነው የሚያደርግልን? ቢውልቲን አንዳንድ ኤረሮችን በራሱ ትረብል ሹት አድርጎ ፊክስ ያደርግልናል ማለት ነው ዊንዶው 11። እሱን ደግሞ የምንሰራው እንዴት ነው? ስታርት ላይ እንሄድና ሴቲንግ ላይ ከሄድን በኋላ በግራ በኩል እዚህ ጋር ሲስተም የሚለው ላይ ክሊክ እናደርጋለን። ን ወደ ታች ስንወርድ እዚህ ጋር እንደምታዩት ትረብል ሹት የምትላለች። ትረብል ሹትን ከነካም በኋላ አዘር ትረብል ሹተር የምትለዋል ክሊክ እናደርግባታለን ማለት ነው። እዚህ ጋር ይሄን ካደረግን በኋላ እንግዲህ አሁን እዚህ ጋር የምንፈልጋቸውን ነገሮች ለምሳሌ ዊንዶውስ አፕዴት ቢሆን ኖሮ የነበረን ምን እናደርጋለን? ራን እናደርገዋለን ማለት ነው። ዊንዶውስ አፕዴት ራን ስናደርገው ዊንዶውስ አፕዴት አላርግ ብሎ ከነበረ ምክንያቱም ዊንዶውስ አፕዴትን ቀጥታ ሄደን ዊንዶውስ አፕዴት ብለን ኮምፒውተሩ አፕዴቶች ካሉት አፕዴት እንዲያደርግልን ዳውንሎድ ከዛ ኢንስቶል እንዲያደርግ እንጠቀም ነበረ። እሱ ግን ለምሳሌ በአንዳንድ ኬዝ ላይ ዊንዶውስ አፕዴት እሺ ላይለን ስለሚችል እዚህ ጋር እንመጣና ፊክስ እንዲያደርግልን ችግሩ ያለበት ቦታ ራን እናደርጋለን ማለት ነው። ራን ስናደርግ እንግዲህ እዚህ ጋር ስክሪኑ ላይ እንደምትመለከቱት ራን ያደርግና ኤኒ ችግር ካለበት ፊክስ አድርጎ ይመልስልናል ማለት ነው። አሁን ላይ የኔ ኮምፒውተር የዊንዶው አፕዴት ችግር ስለሌለበት ምንም ሪስፖንስ ላላገኝ ይችላለሁ። ግን በእናንተ ጊዜ ለምሳሌ ኦዲዮ ችግር ከሆነ፣ ኢንተርኔት ችግር ከሆነ፣ ኢንተርኔት ኮኔክት አላደረገም፣ ኢቭን ፕሪንተር ችግር ከሆነ እዚህ ጋር መተን በቀላሉ ትረብል ሹት ማድረግ እንችላለን ማለት ነው። ሌላኛው ቼክ ሲስተም ፋይልስ የምንለው ነው። ይሄ ደግሞ ምንድን የሚያደርገው የሲስተም ኮራፕትድ ያደረጉ ሲስተም ፋይሎችን ቼክ ያደረግና ን ሪፔር ያደርግልናል። ይህን ለማድረግ ደግሞ የምንጠቀሙ እንዴት ነው? እዚህ ጋር መተን ሲኤምዲ ብለን ጽፈን ይህንን ኮንትሮል ፓናሉን በአድሚኒስትሬተር እንከፍተዋለን ማለት ነው። ሲኤምዲን በአድሚኒስትሬተር ከከፈትነው በኋላ እዚች ጋር የምንጽፋት ኤስኤፍሲ ስፔስ ፎርዋርድ ስላሽ ስካን ናው እንለዋለን።
ስካን ነው። ይሄ ምንድነው የሚያደርገው እንግዲህ ሲስተም ውስጥ ያሉትን ኮራፕትድ የሆኑ ፋይሎችን ሲስተም ፋይሎችን ይፈልግና ዴን ቼክ ካረጋቸው በኋላ ሪፔር ያደርግልናል ማለት ነው። ሶ ቢጊኒንግ ይላል እዚህ ጋር ትንሽ ደቂቃ ይወስዳል እስከሚጨርስ። ቬሪፊኬሽን እንደምታዩት 6% ኮምፕሊት ይላል። 7% ሲጨርስ ተመልሰን እንገናኛለን። እሺ እዚህ ጋር እንግዲህ እንደምታዩት ቬሪፊኬሽን 100% ኮምፕሊት አድርጎልኛል። ትንሽ ደቂቃ ስለሚወስድባችሁ ላይክ 2 ሚኒትስ or 3 ሚኒትስ ስለሚወስድ ችን እንዲጨርስ መተው ይኖርብናል ማለት ነው። ሶ እሱን ከጨረሰ በኋላ ምን ይላል? ዊንዶውስ ሪሶርስ ፕሮቴክሽን did not find any integrity violation ይላል። ሶ ምንም አይነት ኢሹ ሲስተም ፋይላችን ላይ አላገኘም ማለት ነው። ሶ ይሄም አንዱ ቢውልቲን በሆኑ ቱሎች የሲስተም ፋይሎቻችን ችግርን የምንቀርፍበት ወይም ሶልቭ የምናደርግበት መንገድ ነው። አዘር ቲንግ እንግዲህ ሪስታርት ማድረግ ነው። ሪስታርት ማድረግ ለብዙ ነገር ይጠቅማል። ኮምፒውተራችን አፕታይሙ ብዙ ሊሆን ይችላል። አፕታይም ምንድን ነው? ለምንድን ነው አፕታይሙ ከፍ ሲል የኮምፒውተሮቻችን ሲስተሞች ላግ የሚያደርጉት ወይ ፈንክሽናሊታቸው በጣም የሚቀንስ ምናምን ነገር የሚለውን በሚቀጥለው ቪዲዮ ላይ እሰራላችኋለሁ። ለዛሬ አይ ቲንክ ዛሬ የሰራሁት ቪዲዮ የጠቀማችሁ ይመስለኛል። በጣም ከወደዳችሁት ይጠቅማል ብላችሁ ካሰባችሁ እንደዚህ አይነቱን የተለያዩ የአይቲ ቲፕስ ፕራክቲካል የሆኑ ሶሉሽኖች የምንሰራበትን አይቲ ቲፕስ እንዲደርሳችሁ ከፈለጋችሁ ላይክ እና ሰብስክራይብ ማድረጋችሁን አትርሱ። ስለተከታተላችሁ አመሰግናለሁ። ደህና ሁኑ።